ሁሉም ሰው ሀብታም ሊሆን ይችላል ብለህ ታስባለህ? ያ ምክንያቱም ሀብት የእቅድና የልፋት ውጤት ነው። ጸጋ ደግሞ የልምምድ ውጤት ነው። ለመልፋት ለመጣረም እኮ እድል ያስፈልገዋል። አንዳንድ ጊዜ እኮ ለዛም ላትታደር ትችላለህ። እድል አንድ አግኝቻታለሁ በ1500 ያቺ እድል ግን ሁሌ አትመጣም ካልሰራ ካልለፋ ካልወጣ ካልወረድክ። ያቺ ዋን ታይም ነች። ቅድም ነግሬያቸዋለሁ 1500 ላይ ያቺን ቀን እድል ሆነ አገኘ። ሌሎቹን ግን ያመጣኋቸው ትሩ ሃርድ ወርክ ነው። እለፋለሁ፣ ወጣለሁ፣ ወርዳለሁ እድሌ ነው እንጂ ይላል። ኖ ዌይ አሁንም መልፋት መጣር መጋር ነው ያለበት። ኦፍ ኮርስ በጣም እርግጠኛ የምንሆነው ሀብት ያለ ልፋት ያለ ምናምን መገኘት አለመቻሉ ነው። ያለ እቅድ መገኘት አለመቻሉ ነው። ሀብት የሚገኘው በልፋት በእቅድ ነው። በጥንቆላ በምናምን አይገኝም። በመጀመሪያ ደረጃ ማንኛውም ስራ ውስጥ 3 ነገር ግድ ነው። አንደኛ እውቀት ኖሌጅ የሚባለው ማለት ነው። እውቀት ማለት የግድ 20 ምናምን ዓመት ዲግሪ ኖሮ ዩኒቨርሲቲ ኖሮ አይደለም። መስራት ለምትፈልገው ነገር ሄደ እውቀቱ ካለው ሰው ስር ቁጭ ብለ ለምሳሌ ድንች መሸጥ ከሆነ ጉልት ሄደ አንድ እናት ጋር መማር፣ ዳቦ ቤት ከሆነ እንዴት እንደሚሰራ አገልግሎት ሰጥተ መማር። የግድ ትምህርት ቤት ብቻ መታገኘው አይደለም እውቀት። ሁለተኛውስ ልምድ ኤክስፒሪየንስ ማለት አሁን ለሚመረቅ ሰው ዜሮ ነው የለው። ላለፉት 20 ዓመት ያገለገለን ሰውዬ ምን ገጠመ በህይወት ውስጥ? አሁን ኤክስፒሪየንስ ይባል ማስታወቂያ ይወጣል፣ ይሄው 20 ዓመት ይላል፣ እንዴት እንቀጠር? እሱ አይደለም ኤክስፒሪየንስ ማለት። ሂድና ደሚናና አብርሃም አፈርድቤ የበሉበትን ኤክስፒሪየንስ በቀናት ውስጥ ቁጭ ብለህ አንብብ። አሁን በአለም ላይ ቆራጥነት ኮሚትመንት አር ዩ ሪሊ ኮሚትድ ለመስራት? አረ ዝናብ ሲዘንብ ዛሬ ዘንቧልና ወጥቼ ያልሰራ ዛሬ ፀሐይ ነውና ዘንጬ ያልወጣውምና ሰው ያየኛልና ዝቅ ያለ ስራ ነው መስራት አይሰራ። አር ዩ ሪሊ ኮሚትድ? አንድ ፖድካስት ለማዘጋጀት ምን ያህል ሰዓት ነው ይፈጅብ? ማንን ነው ማገኘው? መተኛት እየፈለክ ስለምትጠይቀው ነገር ታነባለህ። አሁን የተሻለ ምግብ መስራት ፈልጋለሁ፣ ከተማ ላይ ካለው ምግብ የተሻለ ምን አለ? ጉግል አርገ ዩቲዩብ አይተ ያገሬ ባህል ምንድነው? ኮሚትድ ነህ። ዘነበ ብለህ አትቀርም፣ ፀሐይ ነው ብለህ አትቀርም። ስለዚህ ምን ይሆናል ማለት ነው? ኮሚትድ። ከዛ በኋላስ አራተኛ ላይ በር አንኳክቶ ይመጣል ገንዘብ። አብርሃም ክፈትልኝ ይላል። እውቀቱ ገብቶ ልምዱ ገብቶ ቆራጥነቱ ገብቶ በትክክል የምትሰራ ከሆነ የመጀመሪያ ቀን አንድ ሰው ነው የሚያምን። ምክንያቱም የሰራው በአግባቡ ነው። ሁለተኛ ላይ ምክንያቱም በማርኬቲንግ ምን ይባላል? አንድ ሰው የሰራው ስራ ውስጥ ጥሩ ስራ ሲሰራ ያንተን ጥሩ ስራ ለሶስት ሰው ይናገራል። ዋው አብርሽ የአብርሃምን ላይቭ አይታችኋል? የሚገርም ነው። በቃ ከደሚና ጋር ያወሩት ምን አውርቶ ይሁን እንዲመታደንቀው ብሎ ቼክ ያደርጋል። ሁለተኛ ሰው እሱ ደግሞ ለሶስተኛ ሰው ይሰጣል። የማይሆን ነገር ስትናገር ለ11 ሰው ነው የሚያደርሰው። 11 ለ3 ነው። 11 ደግሞ you made it don't think you're uniquely talented. It's luck. There's a lot of kids brain damage ሆነው የሚወለዱ you're lucky you're not one of them. so አባቴ ተወልዶ ያደገው እልም ያለ ገጠር ውስጥ በዛ ጊዜ I think 6ኛ ክፍል ተፈትነ የተወሰነ ነጥብ ካመጣ ተፈሪ መኮንን ቦርዲንግ ስኩል ነበር ኢንቫይት ተደረጋል ከያገር እሱና his best friend ተጠሩ። አዲስ አመተው ትምህርታቸውን ከ7ኛ ጀምሮ ደግሞ እዚህ እንዲማሩ ማለት ነው። ቦርዲንግ ስኩል ሁሉ ነገር ተችሎላቸው ማለት ነው። ያንን ቻንስ ያገኙ ሁለቱም እቃቸውን ጭነው ይዘው በእግራቸው ወደ ይርጋለም ከዛ በሎንቺና it takes about 7-8 days የዛ ጊዜ አዲስ አበባ መድረስ ማለት ነው። ሎንቺና እንትን ያልከ እና on the way መንገድ ላይ የጓደኛ ወንድም ታላቅ ወንድም ያገኛቸውና የት ልትሄዱ ነው ይላቸዋል። እኛ አዲስ አበባ ትምህርት ቻንስ ተሰጥቷል ወደዛ እየሄድን ነው። አንተም መሄድ ትችላለህ፣ የራሱን ወንድም ግን ተመለስ ከብቱን ማን ይጠብቃል ብሎ አስቀርቶታል። okay this guy today still ባዶ እግሩ ነው። okay 10 ምናምን ልጆች ነው የወለደው። ያው ልጅ ሀብት ነው ይባላል። ከባለ እዛችሁ እናትና አባቱ የነበረበት መሬት ላይ ተቆርጦ የተሰጠው አሁን ደግሞ ለ12 ልጆቹ ደግሞ ቆራርጦ የሰጠው እዛ ቦታ ላይ ነው የሚኖረው። እና አብሲንም በአይኔ ቁጭ ብዬ ይሄን ታሪክ አብሮ ነው ሲነግሩኝ የነበረው። and this guy was smarter than my father በትምህርቱ it's just pure luck that እዛ መንገድ ላይ በዛይ ሰዓት እዛ ቦታ ላይ ወንድሙ አገኘው ስላስቀረው
ይሄኛው እዛ ቀረ። ፋዘር እዚህ መጣ፣ ትምህርቱን ጨረሰ። ያኔ ኢትዮጵያ ኤርላይንስ ገባ ተባለ። ኢትዮጵያ ኤርላይንስ ገባ፣ ላይፍ ተቀየረ። የኔም ላይፍ በዛው ተቀየረ እንጂ አይ ኩድ ሃቭ ቢን ዘ አዘር ቻይልድ። ያቺ ባላቸው ነገር ይደሰታሉ። ቢዚ ለምሳሌ እንደዚህ ትንሽ የመኪና ይዘ መጥቶ አንዱ በገመችስ በጎን ሲቆም እንደው ጌታ የኔ ነገር መስኮትን ሁሉ ልዘጋ ትችላለህ። አሁን ብዙ አላውቅም። ገንዘብ ብለሽ ወደ ቢዝነስ መግባት ማለት በቃ ኦልሬዲ እንደወደቅሽ ቁጠሪ። ቢኮዝ ፎከስሽ ገንዘብ ላይ ስለሆነ ማለት ነው። በትንሹ ጀምሩ፣ ግን ኳሊቲሽን እና ሰርቪስሽን ኮምፕሮማይዝ አለማድረግ። ከሁሉም ነገር the most valuable thing is information and advice. ያንን ተጠቅመሽ ሰራሽበት አልሰራሽበት it's up to you፣ ግን ያንን ማግኘቱ ትልቅ ነገር። ሌላን ከማሸነፍ በፊት ራስህን አሸንፍ። ሰዓትን በአግባቡ ስትጠቀሚ ሪከርድም ትሰብሪያለሽ። ሪከርድ ሰዓት ስለሆነ ማለት ነው። ወስነሽ ከሄድሽ በኋላ በቃ የፈለገው መስዋዕት ይከፈላል። የምንፈልገውን ለማሟላት የሚያስፈልገንን ነገር ማድረግ መቻል አለብን። አንዳንድ ጊዜ ክርክሩ 50 ሳንቲም ነው፣ ወጪው 1 ብር ነው። ለውድቀታችን የመጀመሪያ ተጠያቂ እኛ ብለን አንልም። ሰው ልጅ መኖር ያለበት በትጋት ሳይሆን በስጋት ነው። ሰዎች ሺዎችን ማታለል ይችላሉ፣ አንድ ራሳቸውን ግን ማታለል አይችሉም። እሱ ገንዘብ አይሰጥም፣ ይቋጥራል ምናምን። አሁን ድብና አድርጌ ነው የሚቋጥረው። ሆቴሉ የሚሰራው ተቋጥሮ ነው። ቢልጌትስ ከመሆኑ በፊት ማይክሮሶፍት ከማቋቋሙ በፊት ፋውንዴሽን ነበረው። ነገር ብዙ ጊዜ ተናግሬዋለሁ። ቢዝነስ ኦፖርቹኒቲ ማለት የሰው ልጅ ችግር መፍታት ማለት ነው። ሲምፕል very simple and the most basic way እና ለብዙ ልጆች አሁን ምን ልስራ ብለው ሲጠይቁኝ እዚህም ሎካልም ያሉ ከውጭም የመጡ I always tell them አንድ ወር ሙሉ ሰው ስለ ችግር ሲያወራ ጻፉ ትላቸዋል። ቤተሰብ ይሁን ጓደኛ ይሁን ቴሌቪዥን ላይ ሰማችሁት፣ ሬዲዮ ላይ ሰማችሁት፣ ቶክ ሾው ላይ whatever it is ሰው ስለ ችግር ሲያወራ ጻፉት and at the end of the month look at what you have and then ካሉት ችግሮች ወድ በካፓሲቲያቸው ኃይል የትኛውን ሶልቭ ለማድረግ ካፓሲቲ ስል በትምህርት በእውቀት በኪስ አላለ which one can I attack ከዛም አልፎ ደግሞ which one is more enticing personally ማለት ነው just because I'm going to make money ብሎ አንድ ስራ ውስጥ መግባት it's not እንደውም ገንዘቡን ሳይታሰብ ችግሩን ለመፍታት you know uniquely I'm going to solve this problem, I'm going to be the best at it ብሎ የሚጀምር ሰው usually makes the most money። አገናኘው ሩጫና ሲመንስ ካምፓኒ ምን አገናኘው ልትችይ ያለሽ ጎሉ ይለያይ እንጂ የስኬት ፕሮሰሱ ኦልሞስት ተመሳሳይነት አለው እና ሁሉ በያስኩት ሩጫን እንደነከለ መሮጥ ማሸነፍ ለነሱ ለመሆን ምን ያስፈልገኝ ነበር? I need discipline። ምንድነው ዲሲፕሊን ያልሽ እንደሆነ ተጫባ ዲሲፕሊን የሚባለው ምንድነው ነገር ተችለ ጧት ተነስቶ ትሬኒንግ መስራት ወይንም ደግሞ ረፍት እንዴት ማድረግ ትሬኒንግን እንዴት መጨረስ ሰዓቱን በአግባብ እንዴት መጠቀም አይሽ ሰዓቱን በአግባብ ስትጠቀሚ ሪከርድም ተሰብሪያለሽ ሪከርድ ሰዓት ስለሆነ ማለት ለዲሲፕሊን አለ እና ሶስተኛው ደግሞ ጠንክሮ መስራት ይላል ጠንክሮ መስራት ደግሞ ያው በመተሰጪው ልክ ነው ምን አይነት ጥንካሬ አንዳንድ ጊዜ 10 ኪሎ ሜትር መሮጥ ፈልጎ 2 ኪሎ ሜትር ላይ አሞቱ ፍስስ ይላል ቤት እንደሆነ ከራሴ ህይወት ጠረጴዛ 4 እግር አለው በጣም የተስተካከሉ እግሮች ሲኖሩት ጠረጴዛው ላይ ሁሉም ነገር ስቴብል መቀመጥ ይችላል ማለት ነው ነገር ግን አንዱ እግር የረዘመ ቢሆን ጠረጴዛው ይከነበላል 2 እግሩ የረዘመ ቢሆን ጠረጴዛው ይከነበላል 3 እግሩ የረዘመ ቢሆን ጠረጴዛው ይከነበላል ስለዚህ ጠረጴዛውን ለማስተካከል ወይ የረዘመው መቁረጥ ወይ ደግሞ ያጠረውን ማሳደግ ነው ስቴብል አድርጎ አንደኛው እግር ኮሙኒኬሽናችሁ ነው እኔ ምንድነው የምፈልገው ሰልፍ ዲተርሚኔሽን የምንለው ምንድነው የምፈልገው ከዚህ ውስጤ ምንድነው የሚፈልገው ከዛ ቤተሰቦቼ ምንድነው የሚፈልጉት እነሱ ከኔ ምንድነው የሚፈልጉት ከዛ ቀበሌው ምንድነው የሚፈልገው እኔ ከቀበሌው ምንድነው የምፈልገው ከዛ ዞኑ ከዛ ሀገሩ ከዛ ግሎባል ድረስ መጣላችሁ ስለዚህ ሊንክ አርጋቸዋል የሚለው አንዱ ፒላር ነው ማለት ነው እግር ሁለተኛው አንድ ያረገዘች ሴት በጣም ምጥ ውስጥ ሆና ብዙ አመጣ እንግዲህ ትወልዳለች ልጇን ከወለደች በኋላ ሁሉ ነገር ይረሳል
ያውም እንደው የሚባል የለ እንደ በእኛ አባባል አለ ምጡን እርሹ ልጁን አንሹ አይደል? አንዳንድ ጊዜ የእንትንም ሰክሰስ እንዲህ ነው። ያ ግን የተፈጥሮ ግዴታ ስለሆነ ስለሚያስገድድሽ ነው። የማርገዝና የመውለድ ተፈጥሮ ነው። በቃ ያቺ ትኬዳለች። ወደ ሰክሰስፉል የሚሄድ ኦልሞስት ተመሳሳይ ነው ሲቹዌሽኑ። ችግሩ ምንድነው መሰለሽ? ይሄኛው የ100 ፕሮባቢሊቲ ስላለው ለምሳሌ አንዲት ሴት አርግዝ ያለውና የራሱ ጉዳይ ብላ ማቋረጥ ወይንም መስዋዕት ትከፍላለች። ይሄኛው ግን አቅደሻል፣ ፈልገው መስዋዕትነት መከፈል አለበት። ያንን መስዋዕትነት ለመክፈል እና ያንን መስዋዕትነት ለማድረግ ከተዘጋጀሽ ጥሩ ፍሬውን ታመጫለሽ። ግን ያው ቅድም እንደነገርኩሽ የ100 ፕሮባቢሊቲ ስላለ ኧረ በእናትህ ተወው እንደዚህ አይነት ምን አደከመኝ። እና እንዲህ ነው ያለፍኩት ለማለት ነው። እኔ በሩጫ ሁለተኛው ስፒሪቹዋሊቲ ነው። በምንም አምልኩ፣ ነገር ግን ሞዴሬት የሆነ ስፒሪቹዋሊቲ ያስፈልጋል። ብዙ ጊዜ በምንኖርበት ዓለም ውስጥ ስትረስፉል ልንሆን እንችላለን። አንዳንድ ነገሮች ሊከሰቱ ይችላሉ። አንዱ ዌይ አውት ስፒሪቹዋሊቲ ነው። ብዙ ሰዎች እንደኛ አይነት ኮሚኒቲ ያለው ሰው በጸሎት ወይ በተለያየ ነገር የሚወጣበት ማለት ነው። ሶስተኛው ቦዲ ነው። ኢት ዌል፣ ዝም ብሎ ያግበሰበሱ መብላት ሳይሆን በጣም ለሰውነታችን የሚጠቅም ነገር ብቻ መብላት ነው በሚያስፈልግ መጠን። and exercise ቅድም ኤክሰርሳይዝ ስታደርጉ በጣም ደስ ብሎ ኤክሰርሳይዝ ማድረግ አለባችሁ። ኤክሰርሳይዝ ስታደርጉ ጡንቻዎቻችሁ፣ ሆርሞናችሁ፣ የተለያዩ ነገሮቻችሁ ውስጣችሁ በደንብ ደማችሁ በደንብ ሊዘዋወር ይችላል። ስለዚህ ቦዲ ነው። አንደኛው እግር ቦዲ ነው ማለት ነው። አንደኛው እግር ደግሞ ወርክ ነው። ባላችሁበት በትምህርት ቤት ሊሆን ይችላል፣ በስራ ሊሆን ይችላል፣ በተለያየ ነገር ቢ ሞዴሬት። በጣም ወርክሆሊክ ከሆናችሁ አንድ እግሩ ይረዝምና ሌላው ይከነበላል። በጣም ስፒሪቹዋል ከሆናችሁ አንድ እግሩ ይረዝምና ሌላው ይከነበላል። ነገር ግን ሁሉንም ነገር ከርክማችሁ በስነ ስርዓት ካስቀመጣችሁት ህይወታችሁ የተስተካከለ ጠረጴዛ ይሆናል ማለት ነው። ማንኛውንም ነገር ያስቀምጣል፣ ስቴብል ነው ማለት ነው። አንድ ሌላን ከማሸነፍ በፊት ራስን አሸነፍ። ቅድም እንዳልኩሽ ቤስት ሲኦ ኦፍ ዩርሰልፍ መጀመሪያ ያንቺ ኢንዱስትሪ ነው ብዬ ከነገርኩኝ የዛ ኢንዱስትሪ ቤስት ሲኦ ከሆንሽ የሌላ መሆን ትችያለሽ። ራሱን ያልገዛ ሰው ሌላ ሰው እንዲገዛ አይመከርም፣ ብቁ አይደለም ማለት ነው። ስለዚህ አንዱ የጸጋ ፍሬ ፍቅር ነው። The artist of all artists in the world is art of giving love to others ነው። የአርቶች ሁሉ የጥበቦች ሁሉ ጥበብ ምድር ላይ ለሌሎች ፍቅር መስጠት ነው፣ በቅ ነው። ሰላም የሌለው ሰው ሀብት ቢያስተዳድር ማስተዳደር አይችልም። የኔው በጥባጭ ነው የሚሆነው። ሰላም ያጣ ሰው እኮ እንዴት ሀብት ያስተዳድራልና